ስለ ተዋህዶ ነው ማውራት ያስፈልገን። አሁን ተአቅቦ በተዋህዶ የሚለውን ሀሳብ በትንሽ ሀሳብ ብቻ ድጋሚ ሊሆንም ይችላል። ማለት ብዙ ጊዜ ሰው እንግዳ ካልሆነበት ቃሉን ሰምቶት ሊሆን ይችላል። በብረትና በእሳት አንስተን ተአቅቦንና ተዋህዶን ነው የምናየው። ከዛ በፊት ግን ልዑለ ቃል ኢሳይያስ ምዕራፍ 49 ቁጥር 7 ላይ በዕለት ኅሪት ሰማይኩከ ወበዕለተ መድኃኒት ረዳይኩከ ይላል። ዕለት ኅሪት የተመረጠች ቀን፣ ዕለተ መድኃኒት ሚላት ምንድን ነው ሲባል ዕለት ኅሪት የተባለችው የጌታችን የመድኃኒታችን የኢየሱስ ክርስቶስ ተዋህዶው ናት። ዕለት ኅሪት የምትባለው ሊቃውንት አባቶቻችንም ኩሉ ደብር ወወግር ይታሃት ወይም ላ ኩሉ ማይምቅ፣ ተራራው ዝቅ ይበል፣ ጎድጓዳው ይምላ፣ ሰንከልካላው ይቅና፣ ሰው ሁሉ የእግዚአብሔርን ማዳን ይላል። ይቺ ማዳን ተብላ የተተረጎመችው የእግዚአብሔር ሰው መሆን ተዋህዶ ናት። ተዋህዶ ስንል በራሱ በቃሉ ውህደት እንጂ መጠፋፋት አይደለም። ተዋህዶ ማለት አካልን የሚያጠፋ ሳይሆን አካላት ሳይጠፋፉ አንድ የሚሆኑበት ነው እና ይችን ነዋይ ኅሩይ ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይም ገልጾታል። ወናሁ ይእዜ ዕለተ አድኅኖ ዕለተ መድኃኒት ይላል። ያቺ የድህነት ቀን የተባለችውም አሉ ሊቃውንቱ የተረጉሙት የድህነት ቀን የተባለችው የስላሴን ከስላሴ ከሶስቱ አካል አንዱ አካል የእግዚአብሔር ወልድ ሰው የመሆኑ ተዋህዶ ናት አሉ። ስለዚህ ሰንከልካ ተራራው ዝቅ ይበል አለ ስላሴን አራት የሚል ልቡናን ሶስት ብሎ ብቻ ይመን። ጎድጓዳው ይምላ አለ። ጎድጓዳው ይምላ ማለት አንድ ገጽ ነው እግዚአብሔር የሚል ሶስት ገጽ ብሎ ይመን። ትክክለኛ የድህነት ጎዳና ይሄ ነው ካለ በኋላ ምን ይላል? የድህነት ቀን የተባለችው እግዚአብሔር ወልድ የተዋሃደባት የተዋህዶ ዕለት ናት። ዕለት ኅሪት የተመረጠች ቀን። ስለምን የተመረጠች ቀን አልናት ካል የመጀመሪያው የባህሪያችን ድህነት ስለተፈጸመባት ነው። የባህሪ ድህነት የሚባለው የሰው ባህሪ ሙት ሆኖ ነበር። ሙት የሆነውን ባህሪያችንን ለማዳን ሕይወት የሆነው እግዚአብሔር ከስጋ ጋር ተዋህዷል። ይህንን ቅዱስ ቄርሎስ ሲተረጉመው ምንድን ነው የሚለው? ከመብርተ ሊባኖስ ዛር ሰንጎ በእሳት እንደጋለ ብረት ነው የሚለው። ተዋህዶ እሱ ነው። ሌላም ማንሳት እንችላለን። እንደ እሳትና እንደ ብረት፣ እንደ ነፍስና እንደ ስጋ፣ እንደ ቃልና እንደ ሰሚ፣ እንደ ልብና እንደ ቃል ነው፣ እንደ ዓይንና እንደ ብርሃን ነው ይላል። ተዋህዶ እንደዚህ ነው። ሰዓት ካለን ሁሉንም ልንተነትን እንችላለን። ሰዓት ከሌለን ግን ቢያንስ እሳትንና ነፍስን አይተን እንጨርሰዋለን። ስለዚህ ምንድነው እንደ ሰዓት ይላል። አሁን በደንብ እናስተውል። ተዋህዶ የሚመስል ለምሳሌ ተዋህዶ መጠፋፋት አይደለም። ባጭሩ ተዋህዶ ማለት ተዋህዶ በተአቅቦ ነው። መጠፋፋት ከሆነ ኋላ እናመጣዋለን። 7 ነገሮችን አይተን እንጨርሳቸዋለን በዚህ ውስጥ። ስለዚህ ተዋህዶ ማለት ለምሳሌ እሳት አለ። እንደው አንድ ነገር ብቻ እሳት ጋለ ይባላል? እሳት አይባልም። እሳት ሞቀ ይባላል? አይባልም። እሳት ብሩህ ሆነ ይባላል? አይባልም። ብሩህ ነው እሳት ነው የሚባለው። እሳት ይፋጃል ነው የሚባለው። እንደዚያ ነው የሚባለው። እሳት ረቀቀ አይባልም። ረቂቅ ነው እሳት እኮ ራሱ። ለእግዚአብሔር በደንብ እንድንዘው ማለት ነው። እግዚአብሔር ነገሰ አይባልም። ይባላል እግዚአብሔር ነገሰ? ካልነገሰ እኮ የተሻረበት ዘመን አለ ማለት ነው። አስቀድሞም ንጉስ ነው እግዚአብሔር። ለእግዚአብሔር ባጭሩ ቨርብ ወይም ግስ አይስማማው። እግዚአብሔር ከበረ፣ ከፍ አለ፣ ነገሰ፣ ወረሰ የሚል ቃል አይነገርለትም። እነዚህን አምጥተን እናያቸዋለን። እግዚአብሔር ምንድን ነው ካልከ ክቡር ነው። እግዚአብሔር ምንድን ነው? ነገሰ ሳይሆን ንጉስ ነው። እግዚአብሔር ያውቃል ሳይሆን አዋቂ ነው። እግዚአብሔር ያውቃል የሚል እኮ ቃል አለ። እሱን እናመጣዋለን። ስለዚህ ምንድን ነው ለማለት የፈለግኩት? እሳት ጋለ አይባልም። እሳት ነው። እሳት ብርሃን ሆነ አይባልም። ብርሃን ነው። እሳት ሞቀ አይባልም። እሳት ነው። ስለዚህ እናያዘው። ብረት እንግዲህ ከእሳት ሳይገባ ብረት ይያዛል። አያዝም? ብረት አያቃጥልም። ብረት ይዝጋል። ብረት ቢመቱት ደግሞ እንዲሁ ከሆነ ይቆረጣል እንጂ ምን ማለት አይችልም፣ ስለት መሆን አይችልም። ስለዚህ በደንብ እናያዘው። የሚያቃጥል እሳት ነው። እሳት ያቃጥላል። አንድ
እሳት አይጨበጥም 2 እሳት አይዳሰስም 3 እሳት ብሩህ ነው። ጨለማ አይባልም እሳት ማለት ነው። እሳት ጨለመ ካል እሳት ጠፋ ራሱ ማለት ነው። ብረት ደግሞ እናምጣ። ብረት ይመታል 1 ብረት ይታያል 2 ብረት ይያዛል 3 ብረት ቢቆርጡት ይቆረጣል 4። ተዋህዶ ማለት ብረትንና እሳትን ሳይግል አይመሰልበትም። ያቺ ምሳሌዋን ብቻ ስለምንፈልጋት ምሳሌ ደግሞ አካልን አይገልጥም። መቼም ቢሆን ማወቅ ያለበት ሰው ምሳሌ አካልን ከገለጠ ምሳሌው ራሱ አካል ሆነ ማለት ነው። ምሳሌ የምንጠቀመው አንድን ነገር ስለሚመስልልን። ስለዚህ ምንድነው ብረቱን ከእሳቱ በከተት ነው ወይንም ከእሳቱ ውስጥ ባስገባ ነው ጊዜ ብረቱ የእሳቱን አካል ይወርሳል። የእሳቱን አካል እሳቱን ይዋሃደዋል። ባጭሩ ብረቱ ከእሳቱ ጋር ሲዋሃድ እሳቱ የብረቱ አካል የእሳቱ ማቃጠል ለብረቱ ማቃጠል ገንዘቡ ይሆናል። በምን? በተዋህዶ። እሳቱ ከጠፋ ተጠፋፋ። ተአቅቦ ከሌለ ማለት እሳቱ አካሉን ሳያጣ በብረቱ አካል ነው ህልው የሆነው ማለት ብረቱን ነው የተዋሃደው። እሺ አሁን ያ ብረት አያቃጥልም። አሁን ግን ምን አለ? የሚያቃጥለው ነው። እሺ ታቅቦ አስፈልገው እኮ የምንለው እሳቱ ማቃጠሉን ቢተው ምን ጠፍቷል ማለት ነው? እሳት ጠፍቷል። ግን እሳቱ እሳት እንደሆነ እሳትነቱን ሳይለቅ ከማን ጋር ተዋሃደ ነው እያልን ያለ ነው? ከብረት ጋር ተዋሃደ። የብረቱ መያዝ ለእሳቱ አካል ሆነ። የማይጨበጠው እግዚአብሔር በስጋ ተጨበጠ። የእሳቱ ማቃጠል ለብረቱ ሆነ። እግዚአብሔር ግዛት የስጋ ግዛት ሆነ። የስጋ ደካማነት ለእግዚአብሔር ተቆጠረ። እስመ ደም ይትሄለቁ ለለባሲሁ ደም ለለባሹ እንደሚቆጠር። ለምሳሌ አሁን ዛፍ አለ አይደል? ዛፍ ላይ ፀሐይ ታርፋለች አይደል? ዛፍ